ሰላም ጤና ይስጥልን የተወደዳችሁ የንስር አማራ ቤተሰቦች በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያልን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስቶችን እናስደምጣችሁ። በጎንደርና በጎጃም በተካሄዱ ውጊያዎች ፋኖ ድል ሲያደርግ ያገዛዙ ጦር ደግሞ አፈሳና እገታውን እንደቀጠለ ነው። እንዲሁም በሸዋ ጠቅላይ ግዛት መራቤቴ አውራጃ በደራ ወረዳ ልዩ ስሙ ኮሉ በተባለው አካባቢ ላይ አሸባሪው ሸኔ ቡድን ከኦሃዴድ ጥምር ጋር ቅንጅት በመፍጠር ዛሬ ከሌሊቱ 11 ሰዓት እስከ 12 ሰዓት ድረስ በከተማው ላይ ከፍተኛ ጉዳት ማድረሱም ተሰምቷል። በአማራ ክልል ያሉ ተማሪዎች የከባድ መሳሪያ ድምጽ እየሰሙና በትምህርት ቤት ካገዛዙ ፋሽስት ወታደራዊ ካምፕ ሆነው ትምህርታቸውን ከጨቋኝ ደፋሪ ወታደሮች ጋር ተዳብለን መማር በጣም ከበደን ሲሉም ተናግረዋል። እንዲሁም በጎንደር ሰማይ ስር ከጉና ተራራ አናት 15 ወታደር አንድ ዲሽቃና 7 ክላሽ ምርኮ መሆኑን ተሰምቷል። የተወደዳችሁ አድማጮቻችን እነዚህንና መሰል መረጃዎቻችንን የምናደርሳችሁ ይሆናል። አብራችሁን ቆዩ። የአማራ ፋኖ በጎንደር ክምር ድንጋይ ላይ የብልጽግና ሰራዊት ድባቅ መቱታል። 3 ክፍለ ጦሮች ባደረጉት የቅንጅት ውጊያ አንድ ዲሽቃ፣ አንድ መትረየስና ስናይፐር ብሬንና 7 ክላሽንኮቭ መሳሪያን መማረካቸው የጉና ክፍለ ጦር ዋና አዛዥ ሻምበል አምሳሉ ማዘንጊያ ለሚዲያችንን ተናግረዋል። ሻምበል አምሳሉ አክሎም 15 የብልጽግና ሰራዊት በምርኮ ገቢ መሆኑን ገልጸዋል። ታሪካዊ ጉና ተራራ በርካታ አውደ ውጊያዎች የሚካሄዱበት ተራራ ነው። ይህ በእንዲህም እንዳለ የአማራ ፋኖ በጎንደር ገብርዬ ክፍለ ጦር ከትናንት እስከ ዛሬ ከጠላት የብልጽግና ሰራዊት ባረጋ ከበደ ስምሪት ተሰጥቷቸው ለጨፍጫፊ የአብይን ጦር ከሚመሩት አድማ ብተናና ሚሊሻ ጋር ከፍተኛ ትንቅንቅ እያደረጉ እንደሆነም ታውቋል። የብልጽግናው መንግስት ታች ጋይንት ያለው የፋኖ መሪ ከፍ ያለው ደሴ መያዝ ወይም መደምሰስ አለብን ብሎ በወታደራዊ ካውንስል ጭምር ውሳኔ ማሳለፉ ይታወሳል። በዚህ እቅዱ መሰረትም ያለ የሌላ ኃይሉን ይዞ ደቡብ ጎንደር የገባው የጠላት ብልጽግና ሰራዊት ከትናንት እስከ ዛሬ ድረስ በራስ ጋይንት ምድር በፋኖ የተለበለበ መሆኑን ለማወቅም ተችሏል። ወደ ሌላኛው መረጃችንን ስናልፍ ሸዋደራ ኮሉ በሚባል ስፍራ የሚኖሩ የሸዋደራ አማራዎችን ለማጽዳት በሚል የዘመቱ ከፍተኛ ቁጥር ያላቸው የኦነግ ሸኔ ሰራዊቶች ሌሊት ወደ ስፍራው በመግባት ጥቃት ፈጽመዋል። በጥቃቱ 6 ሰዎችም ተገድለዋል። ከሞቱት መካከል ቄስ ገብሬ የሚባሉ አረጋ ካህን የልጅ ልጃቸው ጋር በአሰቃቂ ሁኔታም ተገድለዋል። በቡዮ ቀበሌ በኩል መካከል ወደ ሸኔ በመሄድ ቱቲል ለመውረር የተዘጋጁ የሸኔ ቡድን ሎጂስቲክ አሟልቶ መጥቷል። በቾ ቀበሌ የመሸገው ኃይል ወሬ ቀበሌን፣ በጅሩ አካባቢ ያለው ደግሞ ሰለልኩላን፣ በባቡና ኢሊሮብ ገበያ አካባቢ የሰፈሩ ደግሞ ጉንዶ መስቀል ዙሪያን ለመውረድ እያሰፈሰፉ ይገኛሉ። እስካሁን ጦርነት ያለው ኮሉ የሚባለው አካባቢ ሲሆን አጼ ዳዊት ክፍለ ጦር ከቦታው ደርሶ አጸፋዊ ምላሽ ሰጥቶ ኮሉና አካባቢውን ከጠላት ማጽዳቱን ታውቋል። ይህ እንዳለ ሆኖም ጠላት በርካታ የቀንድ ከብቶችን ዘርፏል። ለጊዜው በቁጥር ያልታወቁ ሰዎችንም አግቷል። በርካታ ቤቶችንም አቃጥሏል። ይህ በእንዲህም እንዳለ በጎንደርና በጎጃም በተካሄደው ውጊያ ፋኖ ድል ሲያደርግ የአገዛዙ ጦር ደግሞ አፈሳና እገታው እንደቀጠለ ነው። አገዛዙ በአማራ ክልል በርካታ ኃይል አስገብቶ ውጊያ እያደረገና አፈሳ እየፈጸመ ቢሆንም የአማራ ፋኖ አደረጃጀቶች በበኩላቸው ከባድ ቅጣት እያሳረፉበት መሆኑ ታውቋል። በተለይም በጎጃምና በጎንደር ግዛቶች የአማራ ፋኖ በጎንደርና የአማራ ፋኖ በጎጃም ከፍተኛ ተጋድሎ እያደረጉ መሆናቸውን ቃል አቀባዩ ገልጸዋል። የአማራ ፋኖ በጎንደር የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ምረት አሳዬ በደቡብ ጎንደር ንፋስ መውጫ ከተማ ያገዛዙ ጦር ያስገባውን በርካታ ቁጥር ያለው ወታደር ድባቅ መምታታቸውንም አሳውቋል። የተለያዩ የፋኖ ክፍለ ጦሮች በጥምረት ባደረጉት ውጊያ ያገዛዙ ኃይል ትጥቁን ተገፎ በገጀራ ጭምር እንዲዋጋ ተደርጓልም ብሏል። ከተማዋም በፋኖ መከበቧንም አንስተዋል። እንዲሁም የአማራ ፋኖ በጎጃም ምክትል የህዝብ ግንኙነት ኃላፊ ፋኖ ዮሐንስ በበኩሉ በአንደኛ ክፍለ ጦር በባህር ዳር ዙሪያ፣ በሁለተኛ ክፍለ ጦር በደጋዳሞት ወረዳ የደፈጣ ጥቃትና ውጊያ መካሄዱንም ገልጸዋል። አክሎም ህዝቡ በየአቅጣጫው በከፍተኛ ሁኔታ እየታፈሰ እንደሆነም ተናግሯል። የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍል አካል የሆነው ዛምብራ ብርጌድ ደጀናብሪ ሻለቃ በዛሬው ዕለትም መስከረም 22 2017 ዓ.ም ከጠዋቱ 12 ሰዓት ከአባይ በረሃ ወደ ደጀን ከተማ በሁለት ካሶኒ ላይ የነበሩ ሚኒሻ ፖሊስ አድማ ብተና በጉዞ ላይ ያሉ በደጀን ኪዳነ ምህረት ሰፈር በጀግኖቹ የዛምብራ
የማይበራ ብርጌድ አካል በሆነችው ደጀን አጥቂ ሻለቃ በደፈጣ በባንዳነት ሲሳተፉ የነበሩ ሚሊሻና አድማ ብተና ፖሊስም ተሸኝተዋል። በዚህም የደፈጣ ውጊያ 3 የጠላት ኃይል እስከ ወዳኛው ሲሸሹ 1 ፖሊስ 2 አድማ ብተናና 4 ሚሊሻ ከባድ ቁስለኛ ሆነው ደጀን የመጀመሪያ ደረጃ ሆስፒታል መግባታቸውም ታውቋል። በሌላ የመረጃ ምንጭ በትላንትናው ዕለትም መስከረም 21 2017 ዓ.ም የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሽፈራው ገርበው ብርጌድ ከቀኑ 10 ሰዓት በሸምበል በረንታ በመርገጭ ከተማ ሰፍሮ የነበረ ወራሪ ኃይል በሁለት አቅጣጫ በፍንድቀባይና በእርጅም ግራር ቀበሌ በማድረግ ወደ የኩበት ቀበሌ የመጣ ቢሆንም የሽፈራው ገርበው ብርጌድ ፈጥኖ ደራሽ ስፔሻል ፎርስ በየኩበት ቀበሌ መድኃኔዓለም ጎጥ በጠላት ኃይል ላይ መጠነኛ ጉዳትም አድርሰዋል። በዚህም ውጊያ በወገን ኃይል ላይ 1 ቀላል ቁስለኛ ሆኗል ሲል ፋኖ ይበልጣል ጌቱ ለሚዲያችንም ተናግሯል። ወደ ሌላኛው መረጃችንም ስናልፍ ደግሞ በአማራ ክልል ያሉ ተማሪዎች ከጦርነት ጋር እየታገሉና የከባድ መሳሪያ ድምጽ እየሰሙ ከብልጽግና ወታደሮች ጋር ግቢ ተጋርተው መማር በጣም እየከበዳቸው እንደሆነም ለሚዲያችን አሳውቀዋል። ተማሪዎቹ በጽሁፋቸው በርካታ ወታደሮች በየትምህርት ቤት ገብተው ካምፕ አድርገው ተቀምጠዋል ያሉ ሲሆን ይህም በአንዳንድ ስፍራ ትምህርት በአግባቡ እንዳይጀመር ምክንያት እየሆነ ነው ሲሉም ተናግረዋል። ወንበሮቹ በመንግስት ወታደሮች በእብሪት ተሰባብረው ለሙቀት መፍጠሪያ ተቃጥለዋል፣ ለምግብ ማብሰያነትና መተኛነት ተለውጠዋል፣ ቢሮዎችና ስቶሮች ተሰባብረው በመጡ ወታደሮች ውድመት ተፈጽሞባቸዋል ሲሉም ገልጸዋል። እንዲሁም የመማሪያ ክፍሎች ንጹሐን በግዳጅ በማፈን ዜጎችን ማጎሪያ ኮንስትራክሽን ካምፕ አድርገዋቸዋል ያሉት ተማሪዎቹ እየደረሰ ያለው ውድመት ከፍ ያለ ነው ብለው ሁኔታውንም አስረድተዋል። በሌላ በኩል በአንድ በኩል በመንግስት ትምህርት ተመዝግባችሁ ተማሩ ተብሎ ቅስቀሳ ይደረጋል፣ በሌላ በኩል በነጻነት ታጋዮች የህዝብ ልጆች ፋኖ ኃይሎች በኩል ትምህርት የለም የሚል ትዕዛዝ ይሰጣል የሚሉት እነዚህ ቅሬታ አቅራቢ ተማሪዎች እንማር ብንል እንኳ የምንቀመጥበት ወንበርና ከፀሐይና ዝናብ የሚከላከልልን የመማሪያ ክፍል የለንም፣ በአገዛዙ ታጣቂዎች ወድመዋል ሲሉም ገልጸዋል። ትምህርት ቤቶቹና የትምህርት መረጃ መሳሪያዎች ሙሉ በሙሉ በአገዛዙ ታጣቂዎች ወድመው ሳያልቁ ትኩረት እንዲደረግ ተማሪዎቹም አሳስበዋል። በአማራ ክልል ባሉ በርካታ ስፍራዎች የተካሄዱ ባለው ጦርነት ምክንያት ትምህርት እንደተስተጓጎለም ይታወቃል። ለምሳሌ በምስራቅ ጎጃም ዞን ካሉ 996 አንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ 32ቱ ብቻ ክፍት ናቸው። በዚህ ምክንያት በትምህርት ገበታቸው ላይ ሊገኙ ከሚገባቸው 539 ሺህ ገደማ ተማሪዎች መሃል ትምህርት እያገኙ ያሉት 13 ሺህ ብቻ ናቸው ተብሏል። ለምሳሌ በምስራቅ ጎጃም ዞን ካሉ 996 አንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ 32ቱ ብቻ ክፍት መሆናቸው ይታወቃል። በዚህ ምክንያት በትምህርት ገበታቸው ላይ ሊገኙ ከሚገባቸው 539 ሺህ ገደማ ተማሪዎች መሃል ትምህርት እያገኙ ያሉት 13 ሺህ ብቻ ናቸው ተብሏል። በሌላ በኩል ዘንድሮ በዞኑ የ12ኛ ክፍል ፈተና መውሰድ ከሚገባቸው 19600 ገደማ ተማሪዎች መሃል ለፈተና የተቀመጡ 577 ብቻ መሆናቸውን ተዘግበው ነበር። ይህም አገዛዙ በስልት አማራን ከትምህርት የማግለል በኢኮኖሚ የማድቀቅ ዓላማውን ማሳያ ምሳሌ ነው ተብሏል። እንዲሁም በሰሜን ወሎ አላማጣ ከተማ የህወሓት ታጣቂዎች በዛሬው ዕለት ራያ አላማጣ ከተማ ህዝብ በተሰበሰበበት ቦታ ላይ በከፈቱት የእሩምታ ተኩስ 3 ወጣቶች ገድለው ሌሎች 18 ሰላማዊ ሰዎችን ማቁሰላቸውም ታውቋል። ታጣቂዎቹ እሩምታ ተኩስ የከፈቱት በከተማዋ ቀበሌ 03 ምድረገነት አንደኛ ደረጃ ትምህርት ቤት ውስጥ ሆነው ውጭ በተሰበሰቡ ሰዎች ላይ መሆኑን የዓይን እማኞች ለሚዲያችንም ተናግረዋል። 7 ሰዎች ከባድ የመቁሰል ጉዳት እንደደረሰባቸውም ገልጸዋል። ታጣቂዎቹ ተኩስ የከፈቱት በከተማዋ ትምህርት እናስጀምራለን በማለት ወላጆቹ ልጆቻቸውን ወደ ትምህርት ቤት እንዲልኩ ማስገደዳቸውን፣ ነዋሪዎቹም ከእናንተ ትዕዛዝ አንቀበልም፣ በትግርኛ ልጆቻችን አይማሩም በማለት መቃወማቸውን ተከትሎ ነው ተብሏል። ለዚህም የመከላከያ አዛዥ ኮሎኔል አህመድ እና የፌዴራል ፖሊስ አዛዥ ኮማንደር አብርሃም ለህወሓት ታጣቂዎች ተባባሪ ሆነዋል የሚሉት የአካባቢው አስተዳዳሪ ከዚህ በኋላ የራያ ህዝብ የማንነት መብቱን ለማስከበር የየትኛውንም አማራጭ ለመጠቀም ይገደዳልም ሲሉም ገልጸዋል። የተወደዳችሁ የንስር አማራ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናላችንን ሰብስክራይብ፣ ቪዲዮቻችንን ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።